ሰላም እንዴት አላችሁ? ከረጅም ጊዜ መጥፋት በኋላ መተናል። ከዚህ በኋላ ላንጠፋ ቃል እንገባለን። ዛሬ ግን ደስ በሚል ሁኔታ አይደለም የመጣሁት። እጅግ በጣም ማህበራዊ ድረገጽ ላይ ትኩረት የሚፈልግ ነገር እየተናፈሰ ነው። እናንተም እንደምትመለከቱት እንደምታዩት እንግዲህ ከአንድ ዓመት ከ4 ወር እስር በኋላ የተፈታው ጆን ዳንኤል ወደ ትግራይ አሸንዳን ለማክበር ሊሄድ ባለበት ውረድ አትውረድ በሚል በኢትዮጵያ አየር መንገድ ጋር በተደረገ ሰጣ ገባ መሆኑ ይታወቃል። 1 ዓመት ከ4 ወር የእስር ጊዜያትን ያሳልፈው እንግዲህ ከተፈታ ረጅም ጊዜ ሳይሆነው የመጀመሪያውን በጎና መልካሙን ስራ ሊሰራ ያው አዲስ አበባ ላይ ሰርቷል። ወደ ትግራይ አቅንቷል። ህጸጽ ባልሳሳት ስሙን ካጠፋው ይቅርታ። ህጸጽ ወደምትባል አካባቢ ትግራይ ውስጥ የምትገኝ አካባቢ ናት። እንግዲህ በረሃብ በችግር የጦርነት አስከፊው ነገሩ ይሄ ነው። የዚህ ልጅ ቪዲዮ ከተመለከተንና ካየን በኋላ ሀሳብ አስተያየታችንን እንሰጣለን። ታዋቂ ቲክቶከሮች ጉዳዩ ትኩረት እንዲያገኝ ቪዲዮ እየሰሩ ይገኛሉ። በቲክቶክ፣ በኢንስታግራም፣ በፌስቡክ፣ በዩቲዩብም ጭምር ማለት ነው። ድረሱልንና ድምፁን የሚሉ በርካታ መልእክቶች ደርሰውኛል። ይህ መልእክት አዲም ብሩክ ኒውስም እየሰሩ ነው ቪዲዮ። ይህንን ቪዲዮ ግን በጣም ልብ ስለሚነካ እንዲው ሙሉ ተስፋ ቢወት አምጻንህኒ በዓል ሙሉ ተስፋ እየ ሽለያዋይ ዓለም ጎዶሎ ዛሓለፈ ጊዜ ዓለም ጎዶሎ خيطوا لهم ويلي احنا طيب ولما قبر طيب بقي له خيو قبرك የጦርነት አስከፊው ነገር ይሄ ነው። እንደተመለከታችሁት ነው። ወጣቱ አልቻለም። እንግዲህ ሊረዳቸው ሊያግዛቸው ነበረ ወደ ቦታው የሄደው ያለችውን ነገር እያካፈለ እንደተመለከታችሁት ማለት ነው። እጅግ በጣም ልብ ይሰብራል። ያው በዚህ በእርጅና ዘመናቸው በመጦሪያ እድሜያቸው ላይ እንደዚህ ተቸግረው ካምፖች ላይ ሆነው አባቶችን እንደማየት እናቶችን እንደማየት እጅግ በጣም ልብ የሚነካ ነገር የለም። ያው ብዙዎች መልእክታቸውን እያስተላለፉ ነው። በቅርቡ ግን ከእስር የተፈታው ወንድማችን ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። የትግራይ ህዝብ ህዝቤ ነው እናቶች አይቸገሩ ብሎ ወደ ህፃን ሊያግዘን መጥቷል። ድምፅ ሊሆነን መጥቷል እና ጆን ዳንኤል ይህን በማድረግ በጣም እናመሰግናለን። በትግራይ ህዝብ ስም በጣም አመሰግናለሁ። ምስጋና ያስፈልገን ግዴታዬ ነው። በጣም ወዳችኋለሁ። ሁልጊዜም ከጎናችሁ ቆማለሁ። ያው ሁላችሁም ይሄን ቪዲዮ ያጣችሁ እንደ ጆን ዳንኤል መጣችሁ ድምፁን ለኔ ኑሩልን። እንግዲህ እንደተመለከታችሁት ነው። ጆን ዳንኤል ከተፈታ ባልሳሳት 15 ቀን ራሱ የሆነው አይመስለኝም። እንግዲህ ወደ ትግራይ አምርቷል። እጅግ በጣም የሰው ፍቅር ያለው ልጅ ነው ጆን ዳንኤል ማለት። በቀደሙ በመጀመሪያው ላይቭ ላይ እስከ 130,000 ሰው ቁጭ ብሎ ሲመለከተው ነበረ። እንደዚህ አይነት የህዝብ ፍቅር ያለው የህዝብ ማህበር የታየበት የቲክቶክ እንትን አይቻላል። በቲክቶክ ቆይታዬ እጅግ በጣም ነው የሚገርመው። አንዳንዴ እግዚአብሔር በዚህ ነው የሚክሰል። ወንድማችን አዶናይም ይህንን መልእክት አስተላልፏል።
ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑኑ ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ ዛሚንስ ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው፣ ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። እንደሰማችሁት ነው ጆን ዳንኤል እና እሱ እየተምታቱብኝ ነው። ስለዚህ ሁላችንም እግራችን ወደ ሕጸጽ ወደ ትግራይ ያምራ። ያው ጦርነት መጥፎ ነው። የጦርነት አስከፊን ከኛ በላይ የተማሩ ፕሮፌሰሮች በጣም ብዙ ሊቃን የሚባሉ ጉዳዩን አብራርተውበታል። ስለ ጦርነት አስከፊ ማናት የቅርብ ሀገር ሊቢያ አንዷ ምሳሌ ናት። ሶሪያ ምሳሌ ናት። ጦርነት መጥፎ ነው፣ አስከፊ ነው። አብሶ ደግሞ ወንድም ከወንድሙ ጋር ሲሆን በጣም ከባድ ነው። እንደው ከሌላስ ወይ ታግለን እንሞክራለን፣ በእንደዚህ አይነት መንገድ እንሂድና ወይ ማሸነፍ ወይ መሸነፍ ነው። ይሄ ግን ወንድሙ ስለሚወጋ ከወንድሙ ጋር ስለሚጣላ ትንሽ ከባድ ነው የሚሆነውና የሁለት የብሩክ ኒውሰን እና የአዳን መልእክት አዳምጠን የራሳችንን ሀሳብ አስተያየት አስቀምጠን ፕሮግራማችንን እንጠቀልላለን ማለት ነው። ከዚህ በኋላ ሀሳብ አስተያየቴን የምሰጠው በቲክቶክ አይደለም በዩቲዩብ ይሆናል ማለት ነው። እንደ ማንኛውም ሰው እንግዲህ በዩቲዩብ ገንዘብ ሜክ እያደረግን ጥሩና መልካም ሀሳቦችን እያሰራጨንበት ለትውልድ ለሀገር ይጠቅማል፣ ለቅድስት ቤተክርስቲያናችንም ጭምር ይጠቅማል ያልናቸውን ነገሮች እያስቀመጠን በዚህ ዘመን በወጣትነታችን ምን አድርጋችኋል ብንባል ይህንን አድርገናል የሚለው እንዴ ሌላው በውሸት በሐሰት ዜና ገንዘብ መስራት ይቻላል። ግን ያ የኔ ስብዕና የኔ ምንተን አይደለም፣ ፍላጎት አይደለም። ስለዚህ ያንን እናደርጋለን። የእህታችንን መልእክት ከሰማን በኋላ ቀጥዬ የብሩክ ኒውስን አስከትልላችኋለሁ። ሃይ ጋይስ እንዴት ናችሁ? ዛሬ የሆነ ቪዲዮዎች እያየው ነበርና የትግራይ ክልል ሕጻጽ የሚባል ከተማ ረሃብ እንደገባና በጣም የሚያሳዝን ሁኔታ ነው። እና ያው ሶሻል ሚዲያ ላይ ያለ ሰው ብዙ ነገር ማድረግ ይችላል። ለዛ ነው ይህን ቪዲዮ የምሰራው። ሌላ ግን የምናረጋቸውም ነገሮች ኦርጋናይዝድ የሆኑ ቢሆኑ አሁን ለምሳሌ ረሃብ ላይ ያለ ሰው ወስዳችሁ ዝም ብላችሁ ብስኩት ወይ ለስላሳ ወይ የሆነ ነገር መስጠትና ማብላት ያንን ሰው ሊገለው ሁላ ይችላል። እና በተለይ እኚህ ሰዎች ዲሃይድሬትድ የሆኑ ናቸው እና ውስጣቸው ፈሳሽ ያለቀ ምናምን ሰው ምን እንደምትሰጡት ስቴፕ ባይ ስቴፕ አለው በሕክምናው። አለበለዚያ ሄደን ዝም ብለን ራንደምሊ እየተነሳን የሆነ ነገር ብናደርግ ህይወታቸውንም ሊያጡ ይችላሉ። ዝም ተብሎ የተገኘው አይበላም ዲሃይድሬሽን ላይ ሲኮን እና
እንትን እንደው እኔ እንጃ እኔ እንዴ አቅሙ የለኝም ስላችሁ ኢንፎርሜሽኑ የማስተባበር እንዴት እንደሚኮን ግን ህክምና ባለሙያዎች እና ትልልቅ ድርጅቶች የሆነ በደንብ የሚያጥፋው አስተባብሮ ሁላችንም የቻልነውን የበኩላችንን አርገን እነዚህን ሰዎች ብንታደጋቸው እላለሁ። ግን እናንተ ሰው እንደሚያስበው ተነስቶ ወይ ኮሾሮ ወይ ለስላሳ ምናምን ወስደን መስጠት ግን በጣም አደገኛ ነውና የምናረገው ነገር አደገኛ እንዳይሆን የሆነ ኮሚቴ ነገር ተቋቁሞ መተባበር እንዴት ነው በደንብ ሁሉም ሰው ከዛ ተባብሮ ከዚህ ችግር እንዲወጡ ብናረግ ብዬ ነው ይሄን ቪዲዮ የምሰራው እና ቴንክ ዩ። በርካታ የአሶሳ ወጣቶች በትግራይ ክልል በህጻጽ ከተማ እየሆነ ስላለው ነገር ትኩረት ሰጥተው እየተከታተሉ ይገኛሉ። በርካቶችም ታዲያ የገንዘብ እርዳታን እያሰባሰቡ ለኢትዮጵያውያን ለነዚህ በህጻጽ ከተማ በችግር ላይ ላሉ በረሃብ ውስጥ ላሉ ወጣቶች የገንዘብ ድጋፍ ለማድረግ እንቅስቃሴን እያደረጉ ይገኛሉ። ሁላችንም እኛም ታዲያ በአሶሳ ከተማ የምንገኝ ወጣቶች ማለት ነው ይሄንን ድጋፍ ተቀላቅለናል። በሁሉም ቦታ የምትገኙ በተለይም ደግሞ በትግራይ ክልል ያላችሁ ባለሀብቶች ወጣቶችም በማስተባበር ለነዚህ ጥቂት ለሚባሉ ሰዎች እነሱን መድረስ እንችላለንና ሁላችሁም ድጋፋችሁ አይለየንም። ሁሉ ጊዜም እንግዲህ ለህጻጽ ከተማ ድምጽ እንሁናቸው። ድምጽ መሆን ብቻ ሳይሆን የሚያስፈልጋቸውን ነገር በማገዝ ልናግዛቸው ይገባል ማለት ነው። ሁላችንም ከተረባረብን ይሄንን ችግር ልንቀርፈው እንችላለን። ሁላችንም አብረናለን። እንደሰማችሁት ነው እንግዲህ ብሩክ ኒውስም ቢያዳም ጆን ዳንኤልም እንደዚሁም ደግሞ አዶናይ ሌሎችም ወንድሞች በዚህ ጉዳይ ሐሳብ አስተያየታቸውን እየሰጡ ነው። በትግራይ ለሚገኙ እንድረስላቸው፣ ረሃብ አስከፊ ነው፣ መጥፎ ነው እየተባለ ይገኛል። ያው ይህ ምንም የሚነገር አይደለም። የሰው ልጅ ሆኖ ስንት ቀን ርቦን መቆየት እንችላለን፣ ስንት ቀን ቸግሮን መቆየት እንችላለን የሚለው የሚታወቅ ነው። እንግዲህ በሌሎች ቪዲዮዎች መለሳለሁ፣ አልጠፋም። ግን እናንተ ሰብስክራይብ እያደረጋችሁ ይህንንም ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር ማድረግ እንዳይረሳ። ወዳችኋለሁ። በትግራይ ክልል ህጻጽ ከተማ ምንድነው የተፈጠረው? በትግራይ ክልል ከሽሬ ከተማ ራቅ ብላ የምትገኘው ህጻጽ ከተማ ውስጥ በሚገኝ የተፈናቃዮች ካምፕ ውስጥ የሚኖሩ ወገኖቻችን በከፍተኛ ረሃብ ውስጥ ይገኛሉ እና መላው ኢትዮጵያውያን አስቸኳይ የምግብ እርዳታ ለሚያስፈልገው ወገኖቻችን ከምንጊዜውም በላይ በአፋጣኝ ልንደርስላቸው ይገባል። ዛሬም ድረስ በረሃብ ምክንያት የሰው ህይወት እየረገፈም ይገኛል እና መላው ኢትዮጵያውያን አስቸኳይ የምግብ እርዳታ እንዲያገኙ የአቅማችን እናግዛቸው። እንዲሁም ይህን ቪዲዮ ሼር በማድረግ ለበርካታ ሰዎች እንዲደርስ ድምጽ እንሆናቸው። ድረሱልንና ድምጽ ሁኑን የሚሉ በርካታ መልእክቶች ደርሰውኛል። ይህም መልእክት ከትግራይ ክልል ሲሆን ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ በርካታ እናቶችና አባቶች በረሃብና በችግር ውስጥ ሆነው በማንባት ድረሱልን እያሉ እንደሆነ መልእክቶቹ ያሳያሉ። የትግራይ ወጣቶችም የሚችሉትን ያክል ድጋፍ ለማድረግ እየጣሩ ቢሆንም በቂ ስላልሆነ መላው የኢትዮጵያ ህዝብም በዚህ ድጋፍ በመሳተፍ የሚችለውን ያክል አስተዋጽኦ በማድረግ እንዲደርሱልን ካልቻሉም ደግሞ በጸሎታቸው እንዲያስቡን በዋናነት ግን የሚመለከተው አካል ትኩረት እንዲሰጠው ሲሉ መልእክታቸውን አስተላልፈዋል። ይህን መልእክት ሼር በማድረግ ድጋፋችሁን ጀምሩ ላለው መልካም ጊዜ። ህጻጽ ሰምታችኋል። ሰው በረሃብ እየሞተ ነው። ወንድሜ አዶናይ በትግረኛ ያለውን ነገር በሙሉ ያስረዳልኝ። ሃመኛኩም ደቂ ዓደይ ዳሕና ዲኹም እንግዲህ ከም ትፈልጥዎ ማለት እዩ በጣም ብዙሓት ሰባት ብጥሜት ብሰንኪ ጥሜት ህይወቶም ይሓልፍ ኣሎ። ብጣዕሚ ይልሕዝን። ኣነ እውን ከም ትፈልጥዎ ብዙሕ ነገር ኣጋጢምና ነይሩ ዝሓለፈ ሰሙን ምናምንና ኣይምሮይ ብተኻለ ንዓቕሚ ንምስትኽኻል ኢላ ሞከርኩ ነይረ። ሓዚ ግን ብስነ ስርዓት ገይረ ከፅንዕ ተለኹ ስለናይ ሕፃፅ ዘጋጥምሎ ነገር ብጣዕሚ ይልሕዝንና ቲክቶክና ተጠቒምና ክንወፅሐሎም ኣለና። ኣነ እውን ቻሌንጅ ኣውፅእ ኣለኹ። መብዛሕትኦም ቲክቶከራት ኢንቫይት ገይረዮም ኣለኹ ሒዘዮም ንኽመፅእ ማለት እዩ እና ኩለና ተሓጋጊዝና እዚ ነገር እዚ ክንልውጦ ንኽእል ኢና። ብዘመነ ቲክቶክ ብዘመነ ቴክኖሎጂ ከምዚ ዓይነት ነገር ክፍጠር የውል ኢለ ዝሓስብ ኣስረድቻቸዋለሁ። ናሆም ፎንቲ ይመጣል። እኔ ይመጣል። ጆሲ ይመጣል። ናሆም ፎንቲ ይመጣል። ብዙ ቲክቶከሮች ኢንቫይት እያደረግን ነው። የቲክቶከሮች ማህበር እዚህ እየመጡ አሉ። ተሰባስበን ሁላችን በየአቅማችን ስፖንሰርሺፕ አፋልገን ምግብ ምናምን በቃ ይዘን እንሄዳለን። ጸዴ እንግዲህ ሁላችንም ባለን አቅም ሁሉ እናግዛቸው። እኛም እዛ እንሄዳለን። ይመቻችሁ። ታዲያስ